ቁራን የለም ከንዳ ደግና ደግና ፋኖ በል ከንዳ ደግና ምን ነው ስሙን ጣላችሁት? ፋኖ ማለት በባሮድ ቤርሜል ላይ የተቀመጠው ቀጠና ምስራቅ አፍሪካ የኢትዮጵያና የኤርትራ ሰራዊቶች ድንበር አካባቢ ተፋጠው ፊሽካ ብቻ እየጠበቁ ናቸው። አሁን ልክ በዚህች ደቂቃ በሰሜን ኢትዮጵያና በኤርትራ ድንበሮች ላይ የሚታየው ነገር ልምምድ አይደለም። የሰላም ጊዜ ጥበቃ ስራም አይደለም። ከህዋ ላይ ሆነው ምድርን የሚቃኙ የሳተላይት አይኖች የሚያሳዩት ምስል ያስደነግጣል። በዛላምበሳ፣ በራማ፣ በጾረና ግንባሮች በሺዎች የሚቆጠሩ ወታደሮች፣ በመቶዎች የሚቆጠሩ ታንኮችና በግዙፍ የኮንክሪት ምሽግ ውስጥ የተወሸቁ ዘመናዊ የጦር መሳሪያዎች ሁሉም አፈሙዛቸውን አቀናብረው ትዕዛዝ ብቻ እየተጠባበቁ ናቸው። አንዲት ስህተት በድንበር ጠባቂዎች መካከል የምትፈጠር አንዲት ቀላል የቃላት ልውውጥ ወይም አንዲት ያለ ቦታው የምትተኮስ ጥይት መላውን የአፍሪካ ቀንድ ወደ ማይጠፋ እሳት ለመቀየር በቂ ናት። ዓለም አቀፍ ተንታኞች ሰዓታቸውን እያዩ ነው። ጦርነቱ ዛሬ ይፈነዳል ወይስ ነገ የሚለው ጥያቄ በዋሽንግተን በብራስልስና በኒውዮርክ ኮሪደሮች ውስጥ በሹክሹክታ እየተወራ ነው። ኢትዮጵያና ኤርትራ ተፋጠዋል። በሁለቱ ወንድማማቾች ህዝቦች መካከል ያለው ግድግዳ ፈረሰ የተባለለት የሰላም ድልድይ ዛሬ በታንክና በመድፍ ተከቧል። ነገሩ አልቋል ወይስ አሁን እየጀመረ ነው? ይህ ውጥረት ተራ ውጥረት አይደለም። ዝም ብሎም የድንበር ግጭት ብቻ አይደለም። ከዚህ በስተጀርባ ያለው እውነት ምንድነው? ትናንት የኢትዮጵያና የኤርትራ መሪዎች እጅና ጓንት ሆነው በአስመራ ጎዳናዎች ሲንሸራሸሩ ቡና ሲጠጡ ዓለምን በፍቅር ሲያስደምሙ አልነበረም እንዴ? ዛሬ ምን ተገኘ? ያ ሁሉ ፍቅር፣ ያ ሁሉ ልልታ፣ ያ ሁሉ ተስፋ በአንድ ሌሊት እንዴት ወደ ጦርነት ነጋሪት ተቀየረም? ኤርትራ ለምን ሰራዊቷን ወደ ድንበር አስጠጋች? ኢትዮጵያ ለምን የባህር ኃይሏን ጉዳይ አጠናክራ ያዘችው? በፕሪቶሪያው ስምምነትና በአስመራው ዝምታ መካከል ያለው ሚስጥራዊ ግንኙነት ምንድነው? አንዳንድ የደህንነት መረጃዎች እንደሚያመላክቱት የሁለቱም ሀገራት ወታደራዊ አዛዦች የመጨረሻውን የጦርነት ካርታ ዘርግተው ተቀምጠዋል። ጥያቄው እንዋጋለን ወይ የሚል አይደለም። ጥያቄው መቼ እንጀምር የሚል ሆኗል። ኢትዮጵያና ኤርትራ ጦርነትን በቲቪ ያዩ አገራቶች አይደሉም። ጦርነትን ያዩት፣ ጦርነትን የተነፈሱት አገራቶች ናቸው። የጦርነትን አስከፊነት ከነሱ በላይ የሚያውቅ ማን አለ ቢባል መልሱ ማንም የሚል ይሆናል። በ1990ዎቹ 100 ሺህ ወጣቶች ያለቁበት ያ የሞኝ ጦርነት ዛሬ በ21ኛው መቶ ክፍለ ዘመን በዘመናዊ ድሮኖችና ሚሳይሎች ቢደገምስ? አሁን ያለው ሁኔታ እጅግ አደገኛ የሚያደርገው ይሄው ነው። ኢትዮጵያ ከውስጥ ጦርነት ሳታገግም ኤርትራ ወጣቶቿን በስደት ሳትጨርስ ለሌላ ዙር ደም መፋሰስ ተዘጋጅተዋል ቢባል በእርግጥ ማጋነን አይደለም። ነገር ግን በድንበር አካባቢ ያለው ወታደር ምን ይሰማዋል? ማዶ ያለውን ጠላት ሲመለከት የሚታየው ጠላት ነው ወይስ የገዛ ወንድሙ ደም ነው? የትግራይ ተራሮችና የኤርትራ በረሃዎች ዳግም የሰው ስጋ ሊፈጭባቸው ነው እንዴ? ወይስ ይህ ሁሉ ለፖለቲካ ትርፍ የሚደረግ የማስፈራራት ጨዋታ ነው? ጉዳዩን ይበልጥ ውስብስብ የሚያደርገው ደግሞ የውጭ እጆች ጣልቃ ገብነት ነው። ቀይ ባህር የዓለም የንግድና የፖለቲካ ማነቆ ነው። በዚህ ቀጠና ላይ የበላይነት ለማግኘት የሚፈልጉ አያሌ ሀገራት እሳቱን እያራገቡት ይሆን? ግብጽ ምን እየሰራች ነው? ሶማሊያ ማን ወገናት? አሜሪካና ቻይና ዝም ብለው እያዩ ነው ወይስ ከጀርባ ሆነው ክራሩን እየቃኙት ነው? ይህ ጦርነት ከተጀመረ አሸናፊ አይኖርም። የሚኖረው ነገር አመድና ቃጠሎ ብቻ ነው። ታዲያ መሪዎቹ ይህንን እውነት እያወቁ ለምን ህዝቡን ወደ ጫፍ እየገፉት ናቸው? አሁን በሁለቱም ሀገራት ውስጥ ያለው አየር ተበክሏል። ፕሮፓጋንዳው ተሰናድቷል። ሚዲያዎች ወሬ እያቀበሉ ናቸው። ሁሉም ነገር ዝግጁ ነው። የቀረው አንድ ነገር ብቻ ነው። የመጀመሪያዋ ጥይት። የተከበራችሁ የበራፍቲ ቤተሰቦች፣ አሁን በቆምንበት የታሪክ መስቀለኛ መንገድ ላይ እውነቱ ፊት ለፊት መጋፈጥ ግድ ነው። በሁለቱም ሀገራት መካከል ያለው የሰላምን በር እየተዘጋ ነው። የጦርነቱ ደወል እየተደወለ ነው። በሚቀጥሉት የተወሰኑ ደቂቃዎች ከስሜት ውጭ ከመፈክር የጸዳ የጠራና እውነተኛ ትንታኔ ይቀርባል። ሁለቱ ሀገራት ለምን ተፋጠጡ? የ1990ዎቹ ታሪክ ይደገማል እንዴ? መፍትሄውስ ምንድን ነው? ይህ ዳግም ወደ እሳት የተሰኘው ልዩ ምርመራ ዘገባችን ነው። በእነዚህ ዓለማደኛ የኢትዮጵያና የኤርትራ ድንበርተኛ ተራሮች ዛሬም ሰማዩ ዝቅ ብሎ እየተደፋ ይመስል የጦርነት ንፋስ እያፏጨ ነው። በኢትዮጵያና የኤርትራ ድንበሮች ላይ የሚነፍሰው ንፋስ ዛሬም የባሩድ ሽታን አዝሎ እየከነፈ ይመስላል። ዛላምበሳ፣ ራማ፣ ጾረና፣ ቡሬ ወዘተ ስማቸው ሲጠራ የብዙ እናቶችን ጉበት የሚያቃጥል ህመም ዛሬም በዚያ እየተከሰተ ነው። ሆኖም እነዚህ ቦታዎች ዛሬም እንደገና የሞት ቀጠሮ የተያዘባቸው ይመስላሉ። ዓለም አቀፍ ሚዲያዎች በኢትዮጵያና በኤርትራ መካከል ጦርነቱ በማንኛውም ሰዓት ሊፈነዳ ይችላል እያሉ እየዘገቡ ናቸው። ሳተላይቶች የሁለቱ
የሁለቱም ሀገራት የሰራዊት ክምችት ህዋቸው ላይ ሆነው እያሰሱ ናቸው። በሁለቱም በኩል ያለው ዝምታ ግን ከጩኸት በላይ ይረብሻል። ይህ ዝምታ ተራ ዝምታ ብቻ አይደለም። አውሎ ንፋስ ከመምጣቱ በፊት ቀድሞ የሚያረበው ያ አስፈሪ ጸጥታ ነው። ኢትዮጵያና ኤርትራ አንድ ቋንቋ የሚናገሩ፣ አንድ እንጀራ የሚበሉ፣ አንድ ባህል የሚጋሩ ነገር ግን በታሪክ አጋጣሚ ጠመንጃ የተማዘዙ ህዝቦች ናቸው። በሁለቱ ሀገራት ድንበር አካባቢ ያለው ውጥረት ጥራ የፖለቲካ ቁማር ብቻ አይመስልም ወይስ ዳግም ወደ ማይመለስ ሲደም አዘቅት ውስጥ ለመግባት እየተደረገ ቅድመ ዝግጅት ነው? ይህ መሰናዶ ከታሪክ መዝገብ እስከ ዛሬ በእውነታ ከቤተ መንግስት ሽኩቻ እስከ ድንበር ጠባቂ ወታደር ስሜት ድረስ ዘልቆ የሚዳሰስ ነው። የተከበራችሁ የብራቱ ቤተሰቦች እስከ ዝግጅቱ ፍጻሜ አብራችሁን ቆዩም። ጊዜው እንደኛው አቆጣጠር 1990ዎቹ መጀመሪያ አካባቢ ነው። በወቅቱ ዓለም ወደ አዲስ ሚሊኒየም ለመሸጋገር እየተጣደፈች ነበር። በምስራቅ አፍሪካ ግን ታሪክ ወደ ኋላ እየተሽከረከረ ነበር። ባድመ በካርታ ላይ ምንም እንኳን በውል የማትታወቅ አንዲት ትንሽ መንደር የሁለቱ ሀገራት የክብር መለኪያ ሆነች። ያኔ ልክ እንደ ዛሬ ሁሉ ጦርነቱ በድንገት አልመጣም ነበር። ነገር ግን ሲመጣ አውዳሚነቱ ከተገመተው፣ ከሚገመተው፣ ከተነገረው፣ ከሚነገረው በላይ ነበር። ወንድም በወንድሙ ላይ ቦምብ አዘነበም። ሁለቱ ራሰ በራ መሪዎች ለኩሸት ተጣሉ ተብሎ በውጭ ታዛቢዎች የተተረፈበት ይህ ጦርነት ለኢትዮጵያና ለኤርትራ ግን ቀልድ አልነበረም። በወቅቱ የነበረው ጦርነት የምሽግ ጦርነት ነበር። ልክ እንደ አንደኛው ዓለም ጦርነት ወጣቶች በሰው ማዕበል እየተተለተሉ ፈንጅ ላይ ወደቁም። በውጤቱም ከ70 ሺህ እስከ 100 ሺህ የሚጠጉ ወጣቶች ህይወታቸውን አጡ። በቢሊዮን ዶላር የሚቆጠር ሀብት ወደመ። በ1991 ዓ.ም ልጃቸውን ለሀገር ነውና ሂድ ብለው መርቀው የሸኙ እናቶች አያሌ ናቸው። ሀገር ብለው የልጃቸውን አስክሬን ልጃቸውን ያጡ እናቶችም አያሌ ናቸው። የወንድ ልጅና ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ ይሉት ዜማ በጠቅላላ አገሬው ዘንድ እኩል ተንጎርጉሯል። በርካቶች ወታደር ልጃቸውን ቀርቶ የልጃቸውን አስክሬን የት እንደቀረ ማወቅ አልቻሉም። እኒያ እናቶች ዛሬ ከ25 ዓመታት በኋላ የልጅ ልጃቸውን የደንብ ልብስ እያጠቡ ናቸው። አያት የድንበር ልሄድ ነው ሀገር ትፈልገኛለች የሚላቸውን ወታደር ልጅ የልጅ ልጃቸውን ድምፅ ሲሰሙ ምን ይሰማቸው ይሆን? አባትህ ወይም ወንድምህ አጎትህ እንዲህ ብሎኝ ሄዶ አልተመለሰም ይሉ ይሆን? ወይስ ያ የተሰበረ ልባቸው ድጋሚ ተሰብሮ ጸጥ ጭጭሉ ይሆን? እንዲህ ያለው የጉልበተኞች ዓለም የታሪክ መደገም ነው ወይስ የትውልድ እርግማን ነው? ያ ጦርነት ያለቀው በአልጀርሱ ስምምነት ቢሆንም በህዝቦች ልብ ውስጥ ግን የፈጠረው ቁስል ዛሬም ድረስ አልቻለም። ያ ቁስል ዛሬም ድረስ እያመረቀዘ ነው። ነገሩም እንዲህ የሚነገር ነው። የቀን መቁጠሪያው ግንቦት 1990 ዓ.ም ላይ እንደቆመ ነው። በድንገት ከባድመ በኩል የተተኮሰች አንዲት ጥይት የሁለቱን ሀገራት ሰማይ በባሩድ ጢስ አጨለመችው። ዓለም ደነገጠ። ትናንት አብሮ ሲወሉ የነበሩ ወንድማማቾች ታንክ አገላብጠው ተፋጠጡ። ጦርነቱ እየተራዘመ አድካሚና ጨካኝ ሆነ። ለሁለት ዓመታት ሙሉ ምድር በደም ረጠበች። ከግንቦት 1990 ዓ.ም እስከ ሰኔ 1992 ዓ.ም ድረስ የትግራይ ተራሮችና የኤርትራ በረሃዎች የቀብር ስነ ስርዓት ማከናወን ሰለቻቸው። በዚህ የሞት ድግስ መሃል ግን ዓለም ዝም ብሎ አልተመለከተም። ጦርነቱ እንደተጀመረ የመጀመሪያዎቹን የሽምግልና ካባ ለብሰው የተገኙት አሜሪካና ሩዋንዳ ነበሩ። የዛኔዋ የአሜሪካ ረዳት ውጭ ጉዳይ ሚኒስትር ሱዛን ራይስ እና የያኔው የሩዋንዳው ፕሬዝዳንት ፖል ካጋሜ በአዲስ አበባና በአስመራ መካከል እንደ ሸማኔ መወርወር ያመመላለስ ጀመሩ። እባካችሁ ተው፣ ጦርነት አያዋጣም ብለው ተማጸኑ። ነገር ግን የሁለቱም ወገን ልቦና በኩራትና በልህ ድንጋይነት ተቀይሮ ነበርና የሱዛና ራይስና የካጋሜ ሽምግልና ውሃ በላው። ዲፕሎማሲው ሲከሽፍ መድፉ መናገር ጀመረ። ጦርነቱ እየተካሄደ የአፍሪካ አንድነት ድርጅት ወይም ኦኤዩ ጉዳዩን ተረከበው። በወቅቱ የአልጄሪያው ፕሬዝዳንት አብዱልአዚዝ ቡተልፊካ የሚመሩት ቡድን የሰላም ሀሳብ አቀረበ። ነገር ግን ሰላሙ በወረቀት ላይ ብቻ ሆኖ ቀረ። መሬት ላይ ግን ኦፕሬሽን ሰንሴት ተጀመረ። ኢትዮጵያ በወታደራዊ ክንድ የበላይነቷን አረጋገጠች። የኤርትራን መከላከያ ሰብራ በመግባት ጦርነቱን ወደ ማጠቃለያው ገፋችው። ያኔ ነበር የጠመንጃው ጩኸት ጋብ ብሎ የዲፕሎማሲው በር ድጋሜ የተከፈተው። ታህሳስ 3 ቀን 1993 ዓ.ም አልጀርስ አልጄሪያ። አዳራሹ ባለም ታላላቅ መሪዎች ተሞልቷል። የተባበሩት መንግስታት ዋና ጸሐፊ ኮፊ አናን፣ የአሜሪካ ውጭ ጉዳይ ሚኒስትር ማድሊን ኦልብራይት፣ የአልጄሪያው ፕሬዝዳንትና የአፍሪካ መሪዎች ታድመዋል። ሁሉም አይኖች ጠቅላይ ሚኒስትር መለስ ዜናዊና ፕሬዝዳንት ኢሳያስ አፈወርቂ ላይ አርፈዋል። ሁለቱ መሪዎች በፊርማቸው ጦርነቱን ለማቆም ድንበሩን በህግ ለመወሰንና ካሳ ለመክፈል ተስማሙ። ይህ የአልጀርስ ስምምነት ተብሎ በታሪክ ተመዘገበ። የተባበሩት መንግስታት ድርጅት ወይም ዩናይትድ ኔሽን ሚና በዚህ ወቅት እጅግ ግዙፍ ነበር። ስምምነቱን ተከትሎ የተባበሩት መንግስታት የጸጥታው ምክር ቤት ዩናይትድ ኔሽን ሚሽን ኢን ኢትዮጵያ ኤንድ ኤሪትሪያ የተሰኘ ግዙፍ የሰላም አስከባሪ አላቋቋመም። በሺዎች የሚቆጠሩ የዓለም ወታደሮች ሰማያዊ ቆብ ያጠለቁ በሁለቱ ሀገራት መካከል
በ25 ኪሎ ሜትር ርቀት ጊዜያዊ የጸጥታ ቀጠና ወይም ቴምፖራሪ ሴኩሪቲ ዞን ፈጥረው ተሰማሩ። የተባበሩት መንግስታት ለዓመታት ሁለቱ ወገኖች ድጋሚ ወደ እሳት እንዳይገቡ አጥር ሆኖ ቆየ። የጦር መሳሪያ ማዕቀብ ጣለ። ኮሚሽን አቋቁሞ ድንበሩን ለማካለል ከፍተኛ ጥረት አደረገም። ነገር ግን ወረቀት ላይ የተፈረመው የሰላም ስምምነት ልብ ውስጥ አልገባም ነበር። የድንበር ኮሚሽኑ ውሳኔ ባድመን ለኤርትራ የሰጠው ውሳኔ በኢትዮጵያ በኩል በመርህ ደረጃ እንቀበላለን በሚል ተንጠልጥሎ ቀረም። ኤርትራ ደግሞ መሬቴን ሳላገኝ አልደራደርም አለች። ሰላም አስከባሪው የተባበሩት መንግስታት ድርጅትም ተስፋ ቆርጦ ሻንጣውን ጠቅልሎ ወታደሮቹን ሸክፎ አካባቢውን ለቆ ወጣም። በአልጀርስ የተጀመረው ተስፋ አስመራና አዲስ አበባ ላይ በርግጥ ደበዘዘም። ያ ሁሉ ዲፕሎማሲ፣ ያ ሁሉ ያለ ርብርብ ጦርነት አይኖርም፣ ሰላም አይኖርም በዲፕሎማሲው አንደበት ወይም ኖ ዋር ኖ ፒስ በሚል አስቀያሚ የታሪክ ምዕራፍ ተተከም። ወደ ቤተ መጻሕፍት ዘልቀን አቧራ የለበሱ የታሪክ መዝገቦችን እናውርዳቸው። ብዙዎቻችን የ1990ዎቹን ጦርነት የምናውቀው የድንበር ግጭት፣ የባድመ ወረራ በሚል አጠቃላይ መጠሪያ ነው። የታሪክ ምሁራንና የፖለቲካ ተንታኞች እንደሚናገሩት ያ ጦርነት ስለ መሬት ብቻ አልነበረም። መሬቱ ባድመ የነገሩ መነሻ እንጂ የነገሩ ምንጭ ወይም የነገሩ መጨረሻ አልነበረችም። በዚህ ረገድ ኮሎኔል ተወልደ ወልደ የትንሳኤ ባድመ እንደ ምክንያት በሚል ርዕስ በጻፉት ድንቅ መጽሐፍ ላይ አንድ ወሳኝ እውነት ጠቅሰዋል። ጸሐፊው እንደሚሉት ጦርነቱ የፈነዳው ባድመ ላይ ቢሆንም ባሩዱ ሲቦካ የቆየ ጉዳይ ነው። ጉዳዩ የድንበር ሳይሆን የኢኮኖሚና የፖለቲካ የበላይነት ነበር። ኤርትራ በ1985 ዓመተ ምህረት ነጻነቷን ስታውጅ ከኢትዮጵያ ጋር የነበራት ግንኙነት እንደመላቀቅ እንደማይችሉ መንትዮች ብቻ ነበር። በ1990ዎቹ አጋማሽ ኤርትራ የራሷን ገንዘብ ናቅፋን ስታስተዋውቅ ነገሮች መሻከር ጀመሩ። ኢትዮጵያ በበኩሏ በናቅፋ የምትገበያዩ ከሆነ የንግድ ልውውጣችን በዶላር ይሁን፣ የድንበር ንግዳችንም ስርዓት ይበጅለት ስትል የአስመራው መንግስት ይህንን እንደ ኢኮኖሚያዊ ጦርነት ቆጠረም። ባድመ እንደ ምክንያት መጽሐፍ በግልጽ እንደተቀመጠው በሁለቱ ገዢ ፓርቲዎች ህወሓትና ሻዕቢያ መካከል የነበረው የማን ይበልጣል ሽኩቻ፣ የርዕዮተ ዓለም ልዩነትና በቀጠናው ላይ ተጽዕኖ የመፍጠር ፍላጎት ውስጥ ለውስጥ ሲብላላ ቆይቶ ባድመ ላይ ፈነዳም። ባድመ ለረጅም ጊዜ ሲብላላ የነበረው ቁርሾ እንደ መተንፈሻ ምክንያት ሆና አገለገለች። ጦርነቱ ሲጀመር ግን መልክና ቅርጹ የድንበር ግጭት ሳይሆን የጥፋት ድግስ ሆነም። ሌሎች ዓለም አቀፍ ጸሐፍት ይህንን ጦርነት ዘ ፈርስት ወርልድ ዋር ኦፍ አፍሪካ ወይም የአፍሪካ አንደኛው የዓለም ጦርነት ብለው ይጠሩታል። እንዴት የተባለ እንደሆነ የአውደ ውጊያው ስልት የዘመናዊ ጦርነት ሳይሆን የአንደኛው ዓለም ጦርነት አይነት ምሽግ ጦርነት ስለነበር ነው። በባድመ በጾረናና በቡሬ ግንባሮች ላይ የተፈጸመው እልቂት የሰው ልጅን ክብር የሚፈታተን ነበር። የሰው ማዕበል ጥቃት የሚባለው ስልት በስፋት በዚያ ተተገበረም። ፈንጁ በሰው ተረገጠ፣ ታንክ በሬሳ ላይ ተንቀሳቀሰ። በተለይ ዋሪን ዘ ሆርን ኦፍ አፍሪካ የተሰኘው የፓትሪክ ጌል ክስ እና የማርቲን ፕላት ጥናታዊ ጽሑፍ እንደሚያረጋግጠው ይህ ጦርነት በወታደራዊ ሳይንስ ስሌት ኪሳራው ከጥቅሙ ያመዘነ ነበር። ኢትዮጵያ ወታደራዊ ድል ተቀዳጀች፣ ኤርትራን መከላከያ ሰብራ ገባች። ነገር ግን ዋጋው በትንሹ 70 ሺህ ወጣቶች ከሁለቱም ወገን እንደ ቅጠል ረገፉም። ያ ሁሉ ደም ፈሶ ያ ሁሉ ወጣት አልቆ በመጨረሻ አልጀርስ ላይ በተፈረመው ስምምነት ባድመ ለኤርትራ ተብሎ ሲወሰን የጦርነቱ ከንቱነት ይበልጥ ጎልቶ ታየም። ያ ጦርነት የድንበር ችግሩን አልፈታውም። ይልቁንም ለቀጣይ ትውልድ የሚተላለፍ የማይሽር የቂምና የጥርጣሬ ቁስል ጥሎ አለፈ። ዛሬ ላይ ሆነን ያንን የታሪክ መጽሐፍ ስንከፍተው ገጾች ላይ የምናነበው ታሪክ ሳይሆን ያሁኑን እውነታ ነው። ባድመ እንደ ምክንያት እንደነበረው ሁሉ ዛሬስ በድንበር ላይ ለተፈጠረው ውጥረት ምክንያት እየሆነ ያለው ምንድን ነው? የባህር በር ወይስ አሁንም ያው ያልተፈታው የፖለቲካና የኢኮኖሚ የበላይነት ሽኩቻ ነው? መጽሐፍቱ ይናገራሉ። ታሪክ ይጮሃል፣ ሰሚ ግን ጠፍቷል። የ1990ዎቹ ጦርነት በጠረጴዛ ዙሪያ መፈታት የነበረበት ችግር በጦር ሜዳ እንደማይፈታ ያረጋገጠ ደም አፍሳሽ ቤተ ሙከራ ነበር። ዛሬ ያንን ቤተ ሙከራ እንደገና ለመክፈት መሞከር የታሪክ ድንቁርና ካልሆነ ሌላ ምን ሊባል ይችላል? ሰኔ 2010 ዓ.ም ኢትዮጵያና ኤርትራ ዓለምን ያስደነቀ እርቅ አወረዱ። ግድግዳው ፈረሰ ተባለ። የስልክ መስመሮች ተከፈቱ። አውሮፕላኖች ተመላለሱ። ቤተሰቦች ተገናኙ። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ እጅና ጓንት ሆኑ። የኖቤል ሽልማትም ለዚሁ ሰላም እውቅና ሰጠው። ነገር ግን ፖለቲካ እንዳየር ሁኔታ ተለዋዋጭ ነው። ያ በደስታ የተጀመረው ግንኙነት በሰሜን ኢትዮጵያ ጦርነት ወቅት ወደ ወታደራዊ ጥምረት ተቀየረም። የኤርትራ ሰራዊት ወደ ኢትዮጵያ ገባ። አብረን ተዋጋን ተባለ። ታዲያ ዛሬ ምን ተፈጠረም? የፖለቲካ ተንታኞች እንደሚሉት የሁለቱ መሪዎች ግንኙነት የሻከረ የመሰለው ከፕሪቶሪያው ስምምነት በኋላ ነው። የኢትዮጵያ መንግስት
ከህወሓት ጋር ያደረገው የሰላም ስምምነት አስመራን እንዳስከፋት ይነገራል። በሌላ በኩል ኢትዮጵያ ያነሳችው የባህር በር ጥያቄ በኤርትራ በኩል እንደ ሉዓላዊነት መድፈርና የወረራ ዝግጅት ተደርጎ ተቆጠረ። ይህ ጉዳይ ከቃላት ጦርነት አልፎ ወደ ወታደራዊ እንቅስቃሴ ተቀየረ። ኤርትራ ሰራዊቷን በተጠንቀቅ አቆመች። ኢትዮጵያም በበኩሏ አዳዲስ የጦር መሳሪያዎችን እያሳየች ነው። ትናንት አብሮ የነበሩ ዛሬ በጥርጣሬን እየተያዩ ናቸው። አንዳንድ ዓለም አቀፍ የመገናኛ አውታሮች እንደዘገቡት ከሆነ የሁለቱ ሀገራት ሰራዊቶች ተፋጠዋል። የሚጠበቀው ትዕዛዝ ብቻ ነው። አሁን ያለው ሁኔታ ከ1990ዎቹ የሚለየው በምንድን ነው የሚለውን ወሳኝ ጥያቄ ነው። ጥያቄው የቀረበላቸው አንድ የቀድሞ ሰራዊት አባል ኢትዮጵያ አሁን ባለችበት ሁኔታ በውስጥ ጦርነቶች ተዳክማለች ይላሉ። አማራ ክልልና ኦሮሚያ ክልል ውስጥ ግጭቶች አሉ። ኢኮኖሚው በዋጋ ንረት እየተፈተነ ነው። በዚህ ሁኔታ ውስጥ ሌላ ዓለም አቀፍ ጦርነትን መክፈት ራስን የማጥፋት ሙከራ ነው በሚል አስከፊነቱን ይገልጻሉ። ኤርትራ ባለፉት ዓመታት ወታደራዊ አቅሟን ገንብታለች። ነገር ግን ኢኮኖሚዋ ግና የሰው ኃይሏ በስደት ተመናምኗል። ለኤርትራ ይህ ጦርነት የህልውና ጉዳይ ሊሆን ይችላል ይላሉ አቶ ገብረ መድህን በድንበር ከተማ ነዋሪ ናቸው። በቀን ቀን መነጽር አድርገው ወደ ማዶ እናያለን ይላሉ። ኤርትራም ሀገራችን ኢትዮጵያም ሀገራችን ሆነን መሀል ሰፋሪ ሆነን ተበጠበጥን ይላሉ። ዓለም አቀፍ ተንታኞች ሁኔታውን የባሩድ በርሜል በሚል እየገለጹት ናቸው። አንዲት ጥይት በስህተት እንኳን የምትተኮስ አንዲት ጥይት ቀጠናውን ወደ ማይጠፋ እሳት ልትቀይረው ትችላለች በማለት ስጋታቸውን እየገለጹ ናቸው። ጦርነት የሂሳብ ስሌት አይደለም፣ የቁጥሮች ጨዋታም አይደለም። ጦርነት ማለት የፈራረሱ ከተሞች፣ የጠፉ ትውልዶችና የተቀጩ ተስፋ ነው። ሁለቱም ሀገራት ይህንን ጠንቅቀው ያውቁታል። ኢትዮጵያና ኤርትራ ከተዋጉ አሸናፊ ይኖራል ለሚለው ጥያቄ ወታደራዊ ስትራቴጂስቶች እንደሚሉት በዚህ አይነት ጦርነት ውስጥ አሸናፊ የሚባል ነገር አይኖርም። የሚኖረው ተሸናፊና ይበልጥ ተሸናፊነት ብቻ ነው። ኢትዮጵያ የባህር በር ብታገኝ እንኳን በደም የተገነባ ወደብ ምን ዋጋ አለው? ኤርትራ ሉዓላዊነቷን ብታስከብርም በህዝቦቿ መቃብር ላይ የሚቆም ነጻነት ምን ትርጉም ይሰጣል? አሁን ባለው ሁኔታ የሁለቱም ሀገራት መሪዎች ወደ ጦርነት ለመግባት የሚገፋፋቸው የውስጥና የውጭ ጫና ሊኖር ይችላል። ነገር ግን የታሪክ ተጠያቂነት አለባቸው። የ1990ዎቹ ጦርነት ያስተማረው ነገር ቢኖር በጠረጴዛ ዙሪያ መፈታት የነበረበት ችግር በጦር ሜዳ እንደሚፈታ ነበር። ሰዓቱ እየገፋ ነው። በኢትዮጵያና በኤርትራ ድንበሮች ላይ ፀሐይ ልትጠልቅ እየተንደረደረች ትገኛለች። ይህች ፀሐይ ነገ ስትወጣ በሰላም ተስፋ ወይስ በጦርነት ሰዓቱና ትወጣለች? ሁለቱም ህዝቦች ደክሟቸዋል። እናቶች አልቅሰው በቅቷቸዋል። ወጣቶች ተሰደው ሰርችቷቸዋል። አሁን የሚያስፈልገው የጦርነት ነጋሪት ሳይሆን የሰላም ጥበብ ነበር። የጠብ መንጃ ቋንቋ ሳይሆን የወንድማማቾች ውይይት ነበር። የተከበራችሁ ተመልካቾቻችን የታሪክ ስህተትን መድገም የኢትዮጵያ ጣፈንታ ነው እንዴ? ከታሪክ ተምሮ አዲስ ምዕራፍ መክፈት ያልተቻለው ለምንድን ነው? ኢትዮጵያና ኤርትራ አንድ ህዝብ ሁለት ሀገር፣ የተፋጠጡት ጠላቶች ሳይሆኑ የተኳረፉ ወንድማማቾች መሆን አይችሉም እንዴ? ጦርነት መፍትሄ ቢሆን ኖሮ ያኔ በባድመ ተራሮች ላይ የፈሰሰው ደም ለምን መፍትሄ አላመጣም? መልሱ ያለው በጊዜ ላይ ይሆናል። በያላችሁበት ዓለም ሰናይ ጊዜ የተመኘን በዚሁ እንሰናበታለን።